ይህ ሰው መንገድ ላይ በነበረ ስልክ ላይ ለመደወል ወደ ውስጥ ይገባል። ታዲያ ከገባም በኋላ ስልክ ሲደውልም በሩ ገድንገት ውስጥ ላይ ይዘጋበታል። ሰውየው ግን አላወቀም ነበርና ወደ ውጭ ለመውጣት ሲልም በሩ ተዘግቶ ነበር። ግራ በመጋባት ውስጥ ሆኖ ይቆማል። ታዲያ በሩን ለመክፈትም የተለያዩ መንገዶችን መጠቀም ይጀምራል። ታዲያ ግን በሩ ጭራሽ ሊከፈት አልቻለም ነበር። ሰውየው አሁን መጨነቅ ይጀምራል። በጣም ብዙ ሰዎችም ከበውት በሩን ለመክፈትም እየታገሉ ነበር። ግማሾችም በሱ ላይ እየሳቁ ነበር። ታዲያ አንድ ትልቅ ሰው ይመጣና በሩን በቀላሉ የሚከፍተው መስሎት ነበር። ታዲያ በሩ መሳብ ሲጀምርም የበሩ እጅ ወዲያውኑ ይገነጠልና ይወድቃል። ታዲያ ሰውየው በጉልበትም መስታወቱን ለመስበር ቢታገልም እንኳን ይህ መስታወት በቀላሉ ሊሰበርለት አልቻለም ነበር። ሰውየው አሁን ግራ እየተጋባ ነበር። ታዲያ ሌላ ቴክኒሻንም ይመጣና ይህንን ነገር ዝም ብሎ ለመክፈት በብሎ መፍቻ ቢሞክርም ግን አልሆነለትም ነበር። በጣም ግራ እየተጋባ ነበር። ሰውየው ፍርሃት እያወጣው ነበር። በመጨረሻም በሩን እዛው ቦታ ላይ አምጥቶ ይገጥመውና የበሩን እጀታ ይቀመጣል። ታዲያ ሌሎች ሰዎችም ይመጣሉ። አንድ ሽማግሌ ሴትም መታ ትቀመጣለች። ታዲያ የእሳት አደጋዎች በዚያ ሰዓት ወዲያውኑ ይመጣሉ። ታዲያ ወደ ውስጥ ቢያንኳኩ ምንም የሚከፈት ነገር አልነበረም እና በመሰላል ወደ ላይ ይወጡና ይህንን ለመስበር ሲሞክሩ ነበር። በመጨረሻም ግን የፋብሪካ ወይንም ደግሞ ይህንን ኤቲኤም ማሽን የሰራው ፋብሪካ ሲመጣም ወዲያውኑ ብሎኑን ይፈቱና ሰዎችን አስቁመው እሱንም ተሸክመው ወዲያውኑ ወደ መኪናቸው ይዘው ይሄዳሉ። ሰውየው አሁን በጣም ግራ እየተጋባ ነበር። በመኪና ውስጥም ጭነው እዛው ሲሄዱ ሌላ ሰውም እንደዚሁ በመኪና ውስጥ የታገተ ሰውን ይመለከታል። አሁን በጣም ግራ እየተጋባ ነበር። በመጨረሻም ይህ ሰውዬ ግራ እየተጋባ እየተጨነቀ ነበር። ሰዎችም ቻው እያሉት ነበር። ታዲያ ይህ ሰው በጣም እያለቀሰ እነዚህ ሰዎች ወደ ፋብሪካ ወይንም ደግሞ ይህ ማሽን ወደ ተሰራበት ቦታ ይዘውት መሄድ ይጀምራሉ። ታዲያ እየሄዱም በጣም ይመሻል። ሰውየው ግን አሁን በጣም እየተጨነቀ ነበር። ሌሎችም በጣም ብዙ ሰዎች በዚህ ማሽን ተይዘው ይመለከታል። ታዲያ ኤክስካቫተርም ከኋላ ይመጣና ወደ ላይ ሰብቦ ወደ ላይ ከፍ አድርጎ ይዘውት ይሄዳል። ታዲያ ይህን ከተመለከተ በኋላ በጣም ግራ እየተጋባ ነበር። ወደፊትም ሲመለከት በጣም ብዙ ሰዎች እዛ ማሽን ውስጥ ገብተው የሞቱ ይመለከታል። አሁን ግን በጣም ነበር የፈራው። ምክንያቱም እሱም የሚደርሰው ይህ ጣፋንጣ እንደሆነ እያሰበ በጣም እየተጨነቀ